ሶስተኛው ወንዶች በሴክስ ወይም ደግሞ በግንኙነት ጊዜ ስፖንታኒየስ መሆናቸው፣ ሴቶች ደግሞ ሪስፖንሲቭ መሆናቸው ነው። ይህ ምን ማለት ነው? እንደ አውሮፓውያን አቆጣጠር በ2001 ዓመተ ምህረት በተሰራ ሪሰርች መሰረት ባሎች ያለምንም ቀስቃሽ ምክንያት የግብረ ስጋ ግንኙነት ፍላጎት ሊኖራቸው እንደሚችልና ሴቶች ደግሞ የግብረ ስጋ ግንኙነት ለማድረግ ቀስቃሽ ምክንያት እንደሚያስፈልጋቸው ነው ጥናቱ የሚያመለክተው። ይህ ማለት ምን ማለት መሰላችሁ? ሚስቶች በትዳር ውስጥ ግንኙነት ለማድረግ ቀስቃሽ ምክንያት ያስፈልጋቸዋል፣ ኢኒሺየተር ያስፈልጋቸዋል። ባሎች ቀጥታ ፍላጎት እንዳላችሁ ማሳየትና ሴክስን ዲማንድ ማድረግ ሳይሆን ያለባችሁ እሷ እናንተ ወዳላችሁበት ሪልም ውስጥ እንድትገባ ኢንስፓየር ማድረግ፣ ማነሳሳት፣ ፍቅር ማሳየት፣ ሮማንቲክ መሆን፣ ጊፍት መግዛት ሊሆን ይችላል፣ ቴኬር ማድረግ ሊሆን ይችላል። ለምሳሌ ልንገራችሁ በቀላሉ ጠዋት ከእንቅልፍ ስትነሳ አልጋ ታነጥፋለህ፣ ቤቱን ተወለውላለህ፣ ታጸዳለህ፣ የሆነ ነገር አድርገህ ማድረግ የምትችለውን አድርገህ ትወጣለህ። ከዛ በኋላ ጠዋት ልደውላት ትችላለህ፣ ምሳ ሰዓት ልደውላት ትችላለህ፣ ማታ ወይ 9 ሰዓት አካባቢ ፕሮግራም እንደሆነ ነው መዋል ያለብህ ማለት ነው። ኢንስታንትሊ እንደመጣ በቃ ሴክስ ፈልጋለሁ ምናምን አይ ኒድ ሴክስ ማለት አትችልም። እንደዛ አይነት ነገር የለም በሴቶች ዘንድ። ስለዚህ ውሎህን ነው እሷ ቲፕ እያደረገች ቲፕ እየሰጠችህ አፕሩቭ እያደረገች ነው የምትሄደው ማለት። ስለዚህ ማርክ ይሰጣል ከጠዋት ጀምሮ። ከጠዋት እስከ 6 ሰዓት ማርክ ይሰጣል፣ ከ6 ሰዓት እስከ 12 ሰዓት ማርክ ይሰጣል። በዛ ውስጥ ፈተናህን በብቃት እየተወጣ በእሷ ልብ ውስጥ በምትጠይቃት ጊዜ ፍላጎት በምታሳይ ጊዜ እሷ ራሷ ኢቭን ሳትጠይቅ ፍላጎትህን ልታደርግልህ እንደምትችል ሊገባ ይገባል። ስለዚህ ቤት ስትመጣም አጋዥ በመሆን ሸክሟን በማቅለል ስራዋን በመስራት ሮማንቲክ ጊፍቶችን በመስጠት የተለያዩ ነገሮች እራት መጋበዝ ሊሆን ይችላል፣ ወጥቶ መዝናናት ሊሆን የተለያዩ ነገሮችን በማድረግ የእሷን ልብ ልታገኝ ይችላል። በዚህ ውስጥ ፍላጎቷ ልቧ ኦፕን መሆን ይጀምራል። ስለዚህ እዛ ሃርድ ወርክንም ማንዴት ኤቭሪዴይ እንድማርግ እንችላለን። እኛ ስራ ላይ ቢዚ ሆነን በጣም ብዙ የሚያሳስበን ነገር አለ። ኦፍ ኮርስ ለስራ እንደምትጨነቅ ለሚስት ከተጨነቅ ትችላለህ። ብራዘር ለትዳርህ ቫልዩ ካለ ዋጋ ካለ የማትችልበት ምን ምክንያት የለም። ምንም እኮ አይደለም። በቀን ውስጥ ጠዋት ከእንቅልፍ ተነስተ ወደ ስራ ስትሄድ አንድ የሆነች ታስክ መፈጸም፣ ከዛስ ቴክስት ትልካለህ፣ ሮማንቲክ የሆነ ቴክስት ትልካለህ። አየህ ልቧ ኦፕን ይሆናል። እንደምትወዳት እንደምታፈቅራት በዓለም ላይ እንደሱ አይነት ሴት እንደሌለች በጣም ቤስት የሚባል ኳሊቲዎቿን ተናግረህ ኢቭን ፓስት ላይ ካሳለፋችሁት ሜሞሪ መዛ አምጥተህ ሊሆን ይችላል። እንደዚህ ያሳለፍነው ትዝ ይልሻል፣ ግን በጣም እኮ የሚገርም ወይ በጣም እኔና አንቺ እኮ በቃ ምናምን እያልክ የሆነ ነገር ልቧ ይነሳሳል። ሴት ልጅ በጣም የሚገርማችሁ በጣም ኢሞሽናል ከመሆናቸው የተነሳ ወንዶች ፍቅር ሲያሳዩቸው በጣም ክፍት ናቸው። ስለዚህ የሆነ ኢኒሺየት የሚያደርጋት ፎርስ ነው የምትፈልገው ማለት ነው። ስለዚህ ጥሩ ባል ከሆናችሁ ሮማንቲክ ሀዝባንድ ከሆናችሁ የምትፈልጉትን ታገኛላችሁ ማለት። ስለዚህ እንደ ወንድ ልጅ ድንገት ስፖንታኒየስሊ የመነሳሳት ነገር ሴቶች ጋር ስለሌለ ኢኒሺዬሽን ስለሚያስፈልግ ቀስቃሽ ስሜቷን የሚቀሰ